ናችሁ? ደህና ናችሁ ወይ? ቤዛ ነኝ። መጣሁ ያው ከስንት ጊዜ በኋላ ተመልሼ መጣሁኝ እዚሁ እና እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ ድንኳን ሰበር አለብን። በእርግጥ ዘመዴ ነው የሚያገባው፣ ግን ጓደኛዬን ድንኳን ሰበራ ይዣት ሄዳለሁ። አታውቀውም እሷ ያው ከዛ ሄደን ግን አሁን ይኸውላችሁ በጣም ከባድ የሆነብኝ ነገር ምን ነው ታውቃላችሁ? ሰርጉ የቤተ ክርስቲያን ይሁን የዓለማዊ ይሁን አላውቅም፣ እራት ነው፣ ጥሪው እራት ነው እና ጠዋት በምን ይጋቡ በምን ማውቀው ነገር የለም። ምንም ነገር ሀሳብ የለኝም። ብቻ እራት እዛ ተጠርተናል እና የምለብሰው አለባበስ ምን እንደሆነ አላውቅም። ብቻ ዛሬ አብራችሁ ነው። አሁን ስንት ሰዓት ነው? አሁን 4 ሰዓት ምናምን ሆኗል። እስከ ማታ ድረስ አብራችሁ ነው የምትሉት። ያ ከዛ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቪዲዮ ሲጀምር ላይክ አደረጋችሁ ሰብስክራይብ እያደረጋችሁ ጀምሩ። የእውነት እኔ እኮ ላይክ ስለማታረጉ ነው ማለት ነው እንጂ አንዴ ላጤን ህይወት ማሳየት አቀቶኝ ምናምን ነገር አይደለም። እንዳይመስላችሁ። ለማንኛውም ምን እንገናኛለን። ሰርግ ልንሄድ ነው። ይኸው አሁን መተናል። እየለበስን ነው ማለት ነው። ቆይ አሳያችሁ ማረጋትን ቀሚስ አያት። ታምርዬ ቀሚስ ግን ቦርጭ አለኝ። ቦርጭ የሚያጠፋ ነገር የላችሁም ለዛሬ የሚሆን ሰሙኝ መክሊት አይተኛው ነው። አዎ ወደ ውስጥ ሳለ ምጣጩ መለሳለሁ ዘንጬ አፄ ቴዎድሮስ መስዬ ነው የሚሄደው። ለሰርግ የሚመጥን ጸጉር እንደሆነ ገምታለሁ። እንዲሆኝ ሰርግ አለገና የመክሊት አለገና አራን እንተልመ እስከዛ አትገኙም ነው ዛሬ ቪዲዮ ላይ ቲክቶክ ላይ ልቅሽው ማለት ዩቲዩብ ናቸው። ዩቲዩብ ደግሞ በጣም ማከብራቸው መወዳቸው ተከታታዮች ናቸው እዚህ ጋር ያሉት እና አታከብሪያቸው አለገና የመክሊትም አለገና አሁን ልንወጣ ነው። አሁን ራይድ ልንጠራ ነው። ሰርግ ቤት ደግሞ እንገናኝሽ። አሁን ይኸውላችሁ የቤተ ክርስቲያን እንትን ከሆነ ማለት ነው እዚቹ ላይ ረጅም ቀሚስ ስለሆነች ጣል አረግባታለሁ። ካልሆነም ደግሞ እንደዚቹ እንደተራቆትኩኝ ያልኩኝ ታገኙኛላችሁ ማለት ነው። ከምግብ ቤት ነው። አሁን ደግሞ ከምግብ ቦታ እየበላው ነው። እየበላው ራሱ እናንተ ማስታወሴ አክስቴ ናት። ሃይ በሏት። ሃይ በያቸው። ምን እየሰራሽ ነው? ካሜራስ ማግባት አትፈልግም ግን ገብታለች። ምን አገበጠኝ እስቲ አይረፊ ማሬን በሉጂ ባይዛው በፊው ማለት ነው። ከነሱ ላይ ነው የሚነሳው። እዛ ጋር ሰው ማንሳት ቀርቷል። እዚህ እየመጡ ነው የሚያነሱት። ኬክ እየበላች ነው። ቤዛው ያልባት አሸኛትም ወይ ሊባል በስተሽ አምልጠሽ ስትሄድ ነው። በነገራችን ፊቷ ይሸጥ ምን አይል ለምንም እኮ ፊት ነው፣ ግን መቀረጽ ትፈራለች ማለት ነው። በጣም ከባድ እንትን ነው። እዚህ ጋር ደግሞ በጣም ሆዳ ማጎት ያለ አንድ ሰዓት ሙሉ ነው እንትን የሚበላው። ወይዘሮ አስቴ ደህና ናት? እኔ የት ለቃችኋለሁ? ውድ ተከታታዮቼ ዩቲዩብ ላይ ነው ያያችኋል። እየተሰደብኩ ነው የምቀርጽላችሁ። ስለዚህ ሰብስክራይብ ማድረጋችሁ እንዳትረሱ እሺ።